እንደምን አላችሁ? ዛሬ ግጭት እንዳይፈጠር የሚጠቅመንን መፍትሄ ይዤላችሁ መጥቻለሁ። ይህንን መፍትሄ ለማግኘት ይህንን ቪዲዮ እስከ መጨረሻው እንድትከታተሉ ጋብዛለሁ። እንግዲህ በተለያዩ ጊዜያት በተለያዩ ቦታ በተለያዩ ሁኔታ ግጭቶች የሚፈጠርበት ምክንያቶች አሉ። በተለይ በቤተሰብ ውስጥ የተለያዩ ግጭቶች ሊፈጠሩ ይችላሉ። እንግዲህ ይሄ ግጭት ተፈጥሮ ወደ ከፋ ነገር ከመሄድ በፊት የሚያስፈልጉን ወሳኝ እውቀቶች አሉ። እነሱም የስሜታዊ ብልህነት ዋና 5 ነጥቦች ሲሆኑ ለዛሬው ከጊዜያችን አንጻር በአንዱ ላይ ብቻ እንነጋገራለን። እንግዲህ በስሜታዊ ብልህነት ማደግ ግጭት እንዳይፈጠር መፍትሄ ነው ማለት ነው። አንድ ምሳሌ ወስደን እናቀርባለን። አንድ ፕሮፌሰር ነበር። ፕሮፌሰሩ 25 ተማሪዎችን የሂሳብ ትምህርት ያስተምራል። ትምህርት እያስተማራቸው አንድ ቀን ተማሪዎቹ መምህሩ ተቀምጦ የሚያስተምርበትን ወንበር ከውስጥ በኩል ሰቅለውት ይገኛል። በዛ ሰዓት መምህሩ ወደ ክፍል በገባበት ጊዜ ተቀምጦ የሚያስተምርበት ወንበር ተሰቅሎ ያል። ያ መምህር በጣም ተበሳጭቶ በጣም ተናዶ ግን ብስጭቱና ንዴቱን ለተማሪዎቹ ላለማሳወቅ እስኪ ከ30 የሚያዝ ነጥብ ፈተና ስለመፈተናችሁ ሁላችሁም ቶሎ በሉና ወረቀት አውጡ ይላል ፕሮፌሰሩ። ተማሪዎች እውነትም ፈተና መስሏቸው ወረቀት ባወጡ ጊዜ እንግዲህ ከ1 ነጥብ የሚያዘው ይህንን የተሰቀለው ወንበር የወንበሩ ርቀትና የመሬቱ ርቀት ምን ያህል ሜትር እንደሆነ ትጽፉልኛላችኋል። ይሄ ከ1 ነጥብ ይያዛል አለ መምህሩ። ሌላው ደግሞ ከ1 ነጥብ የሚያዝ ከ30 ውስጥ ሌላው ከ1 ነጥብ የሚያዝ ወንበሩ የተሰቀለበት ወንበሩ ተሰቅሎ የተንጋደለበት በስንት ዲግሪ ነው? ይሄን ከ1 ነጥብ ነው የሚይዝላችሁ። ይሄንም ትጽፉልኛላችሁ። የቀረው 28 ነጥብ ነበር። ከ28ቱ ነጥብ ደግሞ 28 የሚያስገኝ ይህንን ወንበር እዚህ ከላይ አንጠልጥሎ ወይም የሰቀለው ተማሪ ማን እንደሆነ ስሙን ትጽፉልኛላችኋል። እንግዲህ መምህሩ ነጥብ አስይዞ ከ30 ጨረሰ ማለት ነው። ተማሪዎች እውነት መስሏቸው 30 ከ30 ለማግኘት እያንዳንዱን ነጥብ ሞሉ። እንግዲህ መጨረሻው ያው 28 የሚያዘው ነጥብ ያንን ወንበር እዛ ላይ ማን እንደሰቀለ 24 ተማሪዎች የወንበሩን የሰቀለው የተንኮለኛውን ተማሪ ስም ጻፉ። በዛን ሰዓት መምህሩ ፈተናውን ከሰበሰበ በኋላ መቀመጫውን እዛ ላይ ኮርኒስ ላይ የሰቀለው የትኛው ተማሪ እንደሆነ ማን እንደሆነ በጥበብ በማስተዋል ለየ። እንግዲህ ይሄ መምህር ምን አደረገ? ከ25 ተማሪዎች ጋር ከመጣላት ይህንን ተንኮል ማን አደረገ የሚለውን በጥበብ ተጠቅሞ ተማሪውን ከለየ በኋላ ያ ተማሪ አግባብ ያለው ትክክለኛ እርምጃ እንዲወሰድበት አስደረገ ማለት ነው። እንግዲህ ከዚህ ምሳሌ የምንማረው በተለያዩ ጊዜ በተለያዩ ቦታ ክስተቶች ሲያጋጥሙን እውነታውን ለመለየት ወይም ትክክለኛ ውሳኔ ለመወሰን ራስን መግዛት ራስን መቆጣጠር በጣም ወሳኝ ነው ማለት ነው። በየትም ቦታ በተለይ በቤተሰብ ውስጥ በስራ ቦታ በማህበረሰብና እንደ ሀገር የሚፈጠሩ ችግሮችን ቆም ብሎ የመፍትሄ አቅጣጫ ለመያዝ ትክክለኛ ውሳኔ ለመወሰን ራስን መግዛት በጣም ወሳኝ ነው ማለት ነው። ራስን ሳይገዙ ራስን ሳይቆጣጠሩ ለተፈጠረው ነገር ምላሽ መስጠት ጉዳቱ የከፋ ይሆናል ማለት ነው። ዛሬ አሁን በሰሞኑን የምንሰማው በሚዲያ የምንሰማው የቬንዙዌላው ፕሬዝዳንትና የአሜሪካው ፕሬዝዳንት ውስጥ ለውስጥ በነበራቸው ሽኩቻ ወይም አለመግባባት ከፍተኛ የፖለቲካ ቀውስ ውስጥ ገብተው ይገኛሉ ማለት ነው። ይሄ ምንድነው? በስሜት ካለመበሰል የተነሳ እበልጣለሁ እኔ ነኝ የማውቅ የሚል አላስፈላጊ ግንኙነቶች ለምን ይዳርጋሉ ማለት ነው? ለግጭት ይዳርጋሉ ማለት ነው። ለዚህ በስሜታዊ ብልህነት ማደግ ለህይወት መፍትሄ ነው፣ ለህይወት መሰረታዊ ነገር ነው ማለት ነው። አሁን በዚህ ርዕስ ዛሬ የተነጋገርነው ይሄ ግጭትን መቆጣጠር ወይም ደግሞ ግጭትን ማስወገድ በጣም ወሳኝ ነው ማለት ነው። ሰው በሚሰራበት አካባቢ በሚኖርበት ቤት ውስጥ እና በሚኖርበት ማህበረሰብ ውስጥ ራስን የመግዛት ጥበብ ከሌለው ራስን የመግዛት ስሜታዊ ብልህነት ከሌለው በሚያጋጥመው በተለያዩ ሁኔታዎች ሲበሳጭ ሲናደድ አላስፈላጊ ውሳኔ ሲወስን ህይወቱ ይበላሻል ማለት ነው።
እና አድማጮቻችን ከዛሬው ትምህርት ጥሩ ነጥብ እንዳገኛችሁ እንገምታለን። በሌሎች የስሜታዊ ብልህነት ነጥቦች በክፍል 2 እና ከዛ በኋላ አብረን የምናየው ነው። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ኮመንት አድርጉ፣ ላይክ አድርጉ፣ ሼርም አድርጉ። አመሰግናለሁ።